الله سبحانه وتعالى بسورة المريم مقرف 19 ينقص 31 እንዲህ አለ وجعلني مباركا اينما كنت ቤትም ስፍራ በሆን ብሩህ አድርጎኛል ይላል። ጉዳዩ የት ነህ የሚለው ሳይሆን ወደፊት እንዴት ትሆናለህ የሚለው ነው። ኦሪጂናል የሆነ ማዕድን የዘመናት መፈራረቅ አይቀይሩትም። ሀብት፣ ስልጣን፣ ትምህርት፣ ዝና፣ ጥቅምና ሌላም ዱንያዊ ድሎት እንዲተናነስ እንጂ የሰው ልጅ እንዲኮራ አያደርጉትም። መጥፎ ሰው መጥፎ ነው። ጫማ ጠራጊም ቢሆን ከፍ ያለም ደረጃ ያለ ቢሆን በሚኒስተርም ደረጃ ያለ ቢሆን መጥፎ ሰው ከሆነ መጥፎ ነው። እስር ቤት ያለ ለነብዩላህ ዩሱፍ አለይሂ ሰላም ጓደኞቹ እንዲህ አሏቸው፣ መልካም ሰው ነህ ብለን እናስባለን አሏቸው። በኋላም ዙፋን ላይ በደረሱ ጊዜ ያንኑ ቃል ደገሙላቸው፣ መልካም ሰው ነህ አሏቸው። ምርጥ ሰው የትም ይድረስ የት ሁሌም ምርጥ ነው። አላህ Subhanahu Wa Ta'ala ከሚወዳቸውና እነኛ ምርጥ ባሪያ ካደረጋቸው ሰዎች መካከል አላህ ያድርገን።